ሰላም የሚኒቲ ትሬደርስ ፋሚሊ አብዛኞቻችሁ በጠየቃችሁ መሰረት በኦክሽን ማርኬት ቲዮሪ እንዲሁም በኦርደር ፍሎ የተለያዩ ስለ ማርኬቱ የማውቃቸውን ነገሮች ሼር ላድርጋችሁ የዩቲዩብ ቻናል ይዤ መጥቻለሁ። ሰብስክራይብ፣ ላይክ አድርጉ። በደንብ ቫሉዌብል የሆነ ነገር እዚህ ላይ ታገኛላችሁ ብዬ አስባለሁ። ስለዚህ የመጀመሪያው ነገር ኦክሽን ማርኬት ቲዮሪ ነው። ማርኬቱ ሙቭ የሚያደርገው በባየሮች እና በሴለሮች መካከል በሚደረግ ኦክሽን ነው ወይም ጨረታ ነው። ያ ጨረታ ሲካሄድ ብዙ ጊዜ በትሬዲንግ ኮሚዩኒቲ ላይ አንድ ሚስኮንሰምፕሽን አለ። ያ ሚስኮንሰምፕሽን ምንድን ነው? አንድ ፕራይስ ለምሳሌ እዚህ ጋር ፕራይስ ወደ ላይ ሲወጣ ካያችሁት ወይ ወደ ታች ሲወርድ ካያችሁት አንድ ፕራይስ ያለ ይመስላል። ነገር ግን ማርኬቱ ላይ ሁለት ፕራይስ አለ፣ ቢድ ፕራይስ እና አስክ ፕራይስ። ከዛ በፊት ግን አንድ ማወቅ ያለባችሁ ነገር ሁለቱ ካልተግባቡ ባየሮቹ እና ሴለሮቹ በየሆነ ኦፈር ላይ ካልተግባቡ ጨረታው አይከናወንም። እንዴትኛው አይነት ጨረታ ማለት ነው? እናንተ ሌትሴ የሆነ ነገር ልትገዙ ገበያ ወይ ሱቅ ትሄዳላችሁ፣ ያንን ነገር ትደራደራላችሁ፣ እዛ ጋር ቆማችሁ ትደራደራላችሁ። ኢማጂን ይሄ ማርኬት እዚህ ጋር የምታዩት ማርኬት በጣም ብዙ ሰዎች፣ ብዙ ባየሮች እና ብዙ ሴለሮች፣ ኢንዲቪዥዋል ሪቴል ትሬደሮች እንደኛ አይነት ኢንዲቪዥዋል ሪቴል ትሬደሮች ሊሆኑ ይችላሉ፣ ኢንስቲትዩሽናል ትሬደሮች ሊሆኑ ይችላሉ። ልክ እንደ ባንኮች፣ ሄጅ ፈንዶች፣ በጣም ትላልቅ ገንዘብ ሙቭ የሚያደርጉ ትላልቅ ኢንስቲትዩሽኖች አሉ፣ እነሱ ሊሆኑ ይችላሉ። ሪጋርድለስ ግን በፕራይሱ ላይ ስንስማማ ነው። ሪቴል ትሬደሮችም ሁሉም ፓርቲሲፓንት ማርኬቱ ላይ ያሉት ፓርቲሲፓንቶች በፕራይሱ ላይ ሲስማሙ ነው ፕራይሱ እዚህ ጋር ዴሊቨር የሚደረገው። ዛትስ ኮልድ ፕራይስ ዴሊቨሪ አልጎሪዝም። እሱ ራሱን ችሎ ሌላ ቶፒክ ነው። ነገር ግን ስለ ጨረታው ኮንሰፕት ስናወራ እናንተ ገበያ ሄዳችሁ አስ ኤባየር ለምሳሌ ስታስቡት አስ ኤባየር ገበያ ሄዳችሁ የሆነ ነገር ላይ ማክሲመም ከዚህ በላይ እንትን ማድረግ አልፈልግም፣ የዚህ ነገር ላይ ሌትሴ ፒሲ ከሆነ የምገዙት እዚህ ፒሲ ላይ ማክሲመም ከ50 ሺህ በላይ ማውጣት አልፈልግም፣ 50 ሺህ ኢዝ ማይ ላስት ኦፈር ስትሉ ቢድ እያደረጋችሁ ነው። ኢማጂን እንደናንተ አይነት ሌሎች ብዙ ሰዎች ብዙ ፓርቲሲፓንቶች እዛ ጋር ኖረው ኦፈር ስታቀርቡ ማለት ነው። ያ ማለት እዚህ ጋር ኢሉስትሬት አድርጌ ላሳያችሁ በስዕል አንድ ላፕቶፕ አለች እዚህ ጋር እቺ ላፕቶፕ አለች። አሁን እቺ ላፕቶፕ ለመግዛት እናንተ ትመጣላችሁ። እዚህ ጋር ብዙ ሰዎች አሉ፣ ይመጣሉ። ሴለሩ አለ እዚህ ጋር ባየሮች ናቸው ያሉት፣ እዚህ ጋር ደግሞ ሴለሩ ይኖራል። የዚች ላፕቶፕ ባለቤት ይችን ለመሸጥ ኦፈር አክሴፕት እያደረገ ያለው ሰው ማለት ነው። እናንተ መታችሁ ቀጥታ እንትን ስታደርጉት 50 ሺህ ብላችሁ ስትነግሩት 50K በላይ እንትን ማድረግ አልችልም ስትሉት this is your final bid price ይባላል። ይሄኛው bid price ማለት ምንድነው? the maximum price a buyer is willing to pay for an asset። የአሴት ሜታል ሊሆን ይችላል፣ ለምሳሌ ለሲልቨር፣ ለጎልድ ትሬደሮች ፎሬክስ ከረንሲዎች ሊሆኑ ይችላሉ፣ ኢንዲስስ ሊሆኑ ይችላሉ፣ የኦይል፣ የፔትሮሊየም፣ እንደዚህ አይነት የተለያዩ እንትኖች አሉ። እነዚህ ነገሮች እንዳለ የተለያየ አሴት ካታጎሪ ቢሆንም አንደር ዋን እንትን እንደ አሴት ነው የሚቆጠሩት። በዚህ ኮንቴክስት የላፕቶፕ አሴታችን ነው ማለት ነው። እንደዚህ አይነት እንትን ኦፈር ሰጣችሁት ለሴለሩ። ሴለሩ አሁን ይህንን አየና ኦኬ ኦፈሮችን ልይ ብሎ ካሉት ኦፈሮች ውስጥ የራሱን አስክ ፕራይስ ደግሞ ያስቀምጣል። ሴለሩ ይመጣና ለዚህ ላፕቶፕ 52K ነው አክሴፕት ማድረገው ሊል ይችላል። 52K ነው አክሴፕት ማድረገው ሊል ይችላል። ይሄኛው ደግሞ ምን ይባላል? አስክ ፕራይስ ይባላል። ይሄኛው ሴለሩ የሚጠይቀው ዋጋ አስክ ፕራይስ ይባላል። ስለዚህ ኢን ጀነራል ምንድነው ማርኬቱ ባየሮች የሴለሩን አስክ ፕራይስ ሚት ለማድረግ ነው የሚሄዱት። ሴል የሚያደርግ ሰው ደግሞ የባየሮቹን ቢድ ፕራይስ ማች ለማድረግ ይሄዳል። ስለዚህ ቢድ ፕራይስ ይኖረናል፣ አስክ ፕራይስ ይኖረናል። ሁለት ነገሮች አሉ። ቢድ ፕራይስ አለ፣ አስክ ፕራይስ። አስክ ፕራይስ ማለት the lowest price a seller is willing to accept ነው። a seller is willing to accept lowest price ማለት ነው። ስለዚህ በሁለቱ መካከል በዚህ ባየሮቹ የሴለሩን አስክ ፕራይስ ሚት ለማድረግ ሲሄዱ ምን እያደረገ ይመጣል? ፕራይሱ ወደ ላይ ድራይቭ እየተደረገ ይመጣል። ባየሮቹ የሴለሮቹን አስክ ፕራይስ ሚት ለማድረግ አግሬሲቭሊ ኢምፔሸንት ሆነው ሲሄዱ ፕራይስ ወደ ላይ ይወጣል። ኦን ዘ አዘር ሃንድ ሴለሮቹ አግሬሲቭሊ ኢምፔሸንት ሆነው የባየሮችን ቢድ ፕራይስ ማች ለማድረግ ሲመጡ ፕራይስ ወደ ታች ይወርዳል። ዛት ዌይ
ባየሮች ወደ ላይ በሄዱ ቁጥር ሪዋርድድ ይሆናሉ፣ ሴለሮች ወደ ታች በመጡ ቁጥር ሪዋርድድ ይሆናሉ ማለት ነው። በዚህ መካኒዝም በዚህ ማርኬት መካኒዝም ነው ፕራይስ ወደ ላይ የሚሄደው ወደ ታችም የሚወርደው። ይሄንን ነገር ደግሞ ክሊርሊ ኦርደር ቡክ ላይ ታዩታላችሁ። ኦርደር ቡክ ኢዝ ሆል አናዘር ኮንሴፕት፣ ሌላ ጊዜ በሱ ኤክስቴንሲቭ የሆነ ቪዲዮ ሰራላችኋለሁ። እዚህ ጋር ይሄ ኦርደር ቡክ ነው የኤምኤምቲ ተርሚናል የሚባለው እንትን ዛትስ ቬሪ ቬሪ በጣም ደስ የሚል ፕላትፎርም ነው የምጠቀመው ፐርሰናሊ። እሱንም ቼክ አውት አድርጉት በዚሁ አጋጣሚ። እዚህ ጋር ሴለሮቹ ኦፈር እያደረጉ በእያንዳንዱ ፕራይስ ሴለሮች ኦፈር የሚያደርጉት እንትን አለ። ለምሳሌ እዚህ ጋር ትልቅ ኦፈር አለ። ትልቁ ኦፈር ምንድን ነው? 68150 ላይ 68150 ላይ ዜሪዝ 183 ቢትኮይን ኦፈር አለ። እዚህ ጋር ሴለሮቹ ኦፈር ያደረጉት ኦን ዘ አዘር ሃንድ 67700 አካባቢ ኮንሲስተንትሊ ማለት ነው። አሁን እነዚህ ነገሮች ኮንሲስተንትሊ ኦርደር ቡክ ላይ አፒር ሲያደርግ የሆነ ነገር ኢቴክስ ዩ ሊኩዊዲቲ ምናምን ነገር ተብሎ ላይክ ሆል አናዘር ኮንሴፕት አለ። ፐርሲስተንት የሆነ ሊኩዊዲቲ ነው ይሄኛው። እዚህ ጋር እንደምታዩት 34 እንትን 67770 ላይ 34 ቢትኮይን ሰማዲ ገዛለሁ ብሎ ማይት ቢ 1% ኦር ማይት ቢ መልቲፕል ፒፕል እንገዛለን ብለው ያስቀምጡታል። ስለዚህ እዚህ ጋር እንደምታዩት ፊል እየተደረገ ነው። የሴለሮች ኦርደር ፊል እየተደረገ ነው። የባየሮች ኦርደር ፊል እየተደረገ ነው። ቀደም እንዳልኳችሁ ግን እዚህ ጋር የሴለሮቹ ኦርደር ፊል የሚደረገው የባየሮቹን ቢር ፕራይስ አክሴፕት ማድረግ ሲችሉ ነው። ባየሮቹ ኦርደር ፊል የሚደረገው የሴለሮቹን ፕራይስ አክሴፕት ማድረግ ሲችሉ ነው። የሴለሮቹን አስክ ፕራይስ ማች ማድረግ ሲችሉ ዛት ወይ ፕራይስ ወደ ላይ ይወጣል። ስለ ኦርደር ቡክ ሌላ እንትን እንሰራላችኋለሁ። ጀስት የኛው ኦቨርኦል አይዲያው እንዲኖራችሁ ነው። እዚህ ጋር ምንድነው ማርኬቱ ላይ አፕን እያደረገ ያለው የሚለው ነገር የሚለው አይዲያው እንዲኖራችሁ ነው። ናው ማርኬቱ ኦክሽን ነው። በዚህ ወይ እንደምታውቁት ኦክሽን ነው፣ ጨረታ ነው። ከጨረታ ውጭ እዚህ ማርኬት ላይ ምንም አፕን የሚያደርግ ነገር የለም። ምንም ፋንሲ የሆነ እንትን የለም፣ አልጎሪዝም የለም። ዚስ ኢዝ ዘ ኦክሽን። ኦክሽኑን ድራይቭ ያደርገዋል። ኦክሽኑ በጣም ብዙ ፕሌየሮች አሉት። ዛትስ ዋይ ዘ ማርኬት ኢዝ ኮምፕሊኬትድ። ማርኬቱ ስብስብ የሆነ ኢን ዘ ፈርስት ፕሌስ ኦክሽኑ በራሱ ብዙ ፓርቲሲፓንቶች ስላሉት ነው። አሁን ወደ ቀጣይ ኮንሰፕት ልምጣ። ማርኬቱ ላይ ሁለት ፎርሶች አሉ እና እንዳትሸወዱ። ባየርና ሴለር ልላቸው አይደለም እዚህ ጋር የመጣሁት። ኦክሽኑ ላይ ፓርቲሲፔት የሚያደርጉ ባየሮችና ሴለሮች አሉ። ግን ባየሮችና ሴለሮችን አንድ ካታጎሪ ውስጥ ጨፍልቀን ብናስገባቸው ሁለት ፎርሶች አሉ ማርኬቱ ላይ። እነዛ ፎርሶች ምንድን ናቸው? ወይም ፓርቲሲፓንቶች ምንድን ናቸው? አንደኛ ፓሲቭ ፓርቲሲፓንቶች አሉ፣ ፓሲቭ ፓርቲሲፓንትስ። ሁለተኛ ደግሞ አግሬሲቭ ፓርቲሲፓንት አሉ። እነዚህ ሁለቱ ፓርቲሲፓንቶች ባየሮችም ሴለሮችም ሊሆኑ ይችላሉ። እነዚህ ሁለቱ ፓርቲሲፓንቶች ኢምፖርታንት እንትን ናቸው፣ ኮንሰፕት ነው ይሄኛው። ሌላ ሜንታል ፍሬም እንድታውቁት መፈልገው ይሄንን ነው። ሁለተኛው አግሬሲቭ አሉ። እነዚህ አግሬሲቭ ፓርቲሲፓንቶች እነማን ናቸው? ፓሲቭ ፓርቲሲፓንቶች እነማን ናቸው? አግሬሲቭ ፓርቲሲፓንቶች የሚባሉት አሁን በእናንተ ኮንቴክስት ለምሳሌ ቅድም ፒሲ ልንገዛ ብሄድ ነው ጨረታ፣ በዛ ኮንሲደር እናድርገው። ፒሲ ለመግዛት በጣም ቸኩላችሁ ከሆነ ዋቴቨር ሴለሩ ኦፈር የሚያደርግላችሁን አስክ ፕራይስ አክሴፕት ታደርጋላችሁ። ዋቴቨር በዛ ፖይንት አቬሌብል በሆነው ፕራይስ ገዝታችሁ ትሄዳላችሁ። ያ ሲሆን እናንተ አግሬሲቭ ፓርቲሲፓንቶች ናችሁ። እናንተ ዴስፐሬት ናችሁ። እናንተ በዛ ፖይንት ያንን ፖዚሽን ቶሎ ፊል እንዲደረግላችሁ ዋትኤቨር ወርስ ፕራይስን ቢቀርብላችሁ አክሴፕት ታደርጋላችሁ። ዛትስ ኮልድ አግሬሲቭ ፓርቲሲፓንት። ፓሲቭ ፓርቲሲፓንት ግን ምንድን ነው? እዛ ጋር ሄዶ 52000 ሲለው እኔ በ47000 ብቻ ነው የምገዛው፣ ስለዚህ አውል ዌይት እዚህ ጋር ቁጭ ብዬ ቀኑን ሙሉም ቢሆን ጠብቃለሁ፣ አንተ ዋጋን ዝቅ እስከምታደርግ ድረስ ቀኑን ሙሉ ቢሆን እዚህ ጋር ቁጭ ብዬ ጠብቃለሁ የሚለው እንትን 47000 ላይ አንድ ፒሲ ለመግዛት እንትን የሚለው ሰው ፓሲቭ ፓርቲሲፓንት ነው። ፓሲቭ ነው። ቀጥታ ወዲያውኑ ኦርደሩ ፊል እንዲደረግለት ምንም ኢምፔሽንት አይደለም ያ ሰው። ስለዚህ እነዚህ ፓሲቭ ፓርቲሲፓንቶች ማርኬቱ ላይ በምን ወይ ነው ፓርቲሲፔት የሚያደርጉት? እንዴት ነው ፓርቲሲፔት የሚያደርጉት? በሊሚት ኦርደር ነው። ሊሚት ኦርደር ማጣቁ ካላችሁ ጀስት ብሪፍሊ ኤክስፕሌን ለማድረግ አንድ ሰው መጥቶ እዚህ ጋር ለምሳሌ ክሪፕቶ ላይ ከሆነ ትሬድ ለማድረግ ፈልጌ እዚህ ጋር ሊሚት የምትል ኦፕሽን አለች በ67870 ላይ ሌትስ ሴ አሁን ያለው ቢትኮይን ፕራይስ 67870 ነው። ሌትስ ሴ 70000 ላይ አይ ፑት ኤ ባይ ሊሚት ኦርደር እዚህ ጋር ባስቀምጥ ይሄ ኦርደር አሁኑኑ ፊል አይደረግም፣ ግን ወደ ኦርደር ቡኩ ላይ ይገባል።
ኦርደር ቡኩ ላይ ይገባል። አሁኑኑ ፊል አይደረግም፣ ምክንያቱም አሁን ያለነው 67870 ላይ ስለሆንን ማለት ነው። ስለዚህ ኦርደር ቡኩ ላይ ይገባልኝ ያለኝ ነገር 70,000 ላይ ሲደርስ አክሴፕት ይደረግና ፊል ይደረጋል ማለት ነው። ሌላ እኔ ባይ ከሆነ ያልኩት ሴለሮችን ፈልጎ ማች ያደርገኝና ኦርደሬን ፊል ያደርግልኛል በዛ ወይ። ስለዚህ ሊሚት ኦርደር ፕሌስ በማድረግ ፓርቲሲፔት እናደርጋለን ማለት ነው። ስለዚህ ኢኔ ወይ እኔ እዚህ ጋር ሊሚት ኦርደር ሳስቀምጥ ለማርኬቱ ሊኩዊዲቲ እየሰጠሁት ነው። አም ኢንጀክቲንግ መኒ ኢንቱ ዘ ማርኬት፣ ለማርኬቱ መኒ እየሰጠሁት ነው። ስለዚህ እዚህ ጋር ያሉት ፓሲቭ ፓርቲሲፓንቶች ሊኩዊዲቲ ፕሮቫይደሮች ናቸው። ሊኩዊዲቲ ፕሮቫይደርስ ተብለው ይጠራሉ እነዚህ ማለት ነው። ከዛ አግሬሲቭ ፓርቲሲፓንቶች ጋር እንመጣለን። አግሬሲቭ ፓርቲሲፓንቶች ዋቴቨር አቬሌብል በሆነው ፕራይስ ባየሮችም ሊሆኑ ይችላሉ፣ ሴለሮችም ሊሆኑ ይችላሉ፣ ሁለቱም ጋር። ፓሲቭ ፓርቲሲፓንቶች እዚህ ጋር ባሳያቸው ኤግዛምፕል ሴለርም ሊሆን ይችላሉ። ለምሳሌ እኔ ሴል ማድረግ የፈለግኩት እዚህ ጋር ከሆነ ሴል ስቶፕ ሊሚት ኦርደር ኦር ሴል ሊሚት ኦርደር ላስቀምጥ እችላለሁ። እዚህ ጋር ለምሳሌ ሴል ብዬው ቢትኮይን 67,000 ላይ ከደረሰ ሴል አድርግልኝ ብዬው ሊሄድ ይችላለሁ። አሁንም ኦርደሩ ገንዘቤን ይዞ ነው የሚሄደው። ያ ማለት ሊኩዊዲቲ ፕሮቫይድ እያደረኩት ነው። ቦዝ ባየርም ሴለርም ሊሆኑ ይችላሉ፣ ፓሲቭም አግሬሲቭ ፓርቲሲፓንቶች ማለት ነው። እዚህ ጋር ስንመጣ አግሬሲቭ ፓርቲሲፓንቶች ዋትኤቨር ምንድነው እያሉት ያሉት ፊል ማይ ኦርደር ዊዝ ዋትኤቨር አቬይሌብል ፕራይስ፣ በዛ ሞመንት አቬይሌብል በሆነው ፕራይስ ፊል አድርግልኝ ያሉት ነው። እዚህ ጋር እነዚህ ሰዎች በምንድነው ኦርደራቸው ፊል የሚደረገው? በማርኬት ኦርደር ነው። ዋትኤቨር ማርኬት ፕራይስ በዛን ታይም ባለው ማርኬት ፕራይስ ኦርደራቸው ፊል ይደረጋል። ከዛ ውጭ እነዚህ ሊኩዊዲቲ ቴከርስ ናቸው። ከማርኬቱ ላይ ሊኩዊዲቲ ቴክ የሚያደርጉ ናቸው። ማርኬቱ ያን ያክል ሊኩዊድ አይሆንም ማለት ነው። ወደ ፖዚሽን ከተቀየረ አክቲቭሊ እንትን ያደርጋል፣ ራሱን አፕዴት ያደርጋል ፕራይስ። አሁን ማርኬት ኦርደር ሲባል ለምሳሌ እዚህ ጋር መጥቼ በማርኬት ኦርደር አንድ ኳንቲቲ ኦፍ ቢትኮይን ዋቴቨር ከረንት አቬይሌብል በሆነ ፕራይስ ራሱ እየነገረኝ ነው። እዚህ ጋር ፕላትፎርሙ ላይ 67,870 ላይ ፊል አድርግል። ይሄኛውን ቀጥታ እንትን ካልኩት ሊትራሊ አሁኑኑ የሆነ ሴለር በዚህ ዋጋ ሊሸጥልኝ የሚችል ሴለር ፈልጎ ኦርደር ማች ያደርግልኛል፣ ፊል ይደረጋለሁ፣ ከዛ ገባለሁ ማለት ነው። በዛ ወይ ነው ማርኬቱ የሚሰራው። አሁን ሊኩዊዲቲ ቴከር ናይ ማርኬት ፕራይስ ሴለርም ሊሆን ይችላለሁ። ሴለርም ከሆንኩኝ በዚህ ኮንቴክስት እዚህ ጋር መጥቼ ለምሳሌ ሴል ብዬው በዚህ ማርኬት ኦርደር ፊል አድርግልኝ ካልኩት ይህንን አንድ ቢትኮይን በዚህ ዋጋ ሴል ያደርግልኛል ማለት ነው። ኦፍኮርስ በዛ ወይ ነው ኦፕሬት የሚያደርገው። አሁን ወደ እንትን እንምጣ፣ ወደ ኦክሽን ማርኬት ቲዮሪ፣ ወደ ኦሪጂናል ወደ ተነሳንበት ፖይንት ስንመጣ ኦክሽን ማርኬት ቲዮሪ አንድ በጣም ኢምፖርታንት እንትን መጠቀመው ፐርሰናሊ የምጠቀመው ቱል ቮሊዩም ፕሮፋይል የሚባል ቱል አለ። ያ ቮሊዩም ፕሮፋይል ምንድን ነው? ዌር ኢዝ ማች ኦፍ ዘ ኦክሽን ሀፕን ያደረገበትን ፕሌስ ይነግረኛል። ማች ኦፍ ዘ ኦክሽን ምኑ ጋር ነው ሀፕን ያደረገው? ጨረታው ለምሳሌ ከ10 ብር እስከ 100 ብር ድረስ የሆነ ሌትስ ሴይ ጎልድ ከሆነ ኦር ቢትኮይን፣ በዚህ ኮንቴክስት ቢትኮይን ከሆነ ሚኒመም ፕራይሱ ለምሳሌ ትናንትና ትሬድ እየተደረገ የነበረበት ሚኒመም ፕራይስ ሎስት ፕራይስ 66,580 ነው። ማክሲመም ፕራይስ ትናንትና ደርሶ የነበረው 68,475 ነው። ስለዚህ ይሄ ሁላ ነው ማለት ኦክሽኑ በእነዚህ በሁለት ፕራይስ ሬንጆች መካከል ነው ሀፕን ያደረገው ማለት ፌር ነው ማለት አለ። ፌር ነው ማለት ምንድን ነው? አብዛኞቹ እንትኖች ትሬድ ያደረጉበት ቦታ አለ። አብዛኞቹ ፓርቲሲፓንቶች ትሬድ ያደረጉበት ቦታ አለ። ያንን ትሬድ ያደረጉበትን ቦታ በምንድን ነው የምናውቀው? እዚህ ጋር አንድ ነገር ጨምሬ ላሳያችሁ። ቤልስ ከርቭ የሚባል አለ። ካያችሁት የምታውቁት ከሆነ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። አብዛኛው ዲስትሪቢዩሽን መሀል ላይ ነው ያለው። ኦልሞስት ከ68% በላይ ዲስትሪቢዩሽን መሀል ላይ ነው ያለው። እዚህ ጋር ያለው ቦዝ ዌይስ ለምሳሌ በአይኪው ኮንሲደር የምናደርገው ከሆነ አብዛኛው ሰው አቬሬጅ አይኪው ነው ያለው። በጣም የተወሰኑ ሰዎች ቢሎ አቬሬጅ አይኪው ሊኖራቸው ይችላል። በጣም የተወሰኑ ሰዎች አባቭ አቬሬጅ አይኪው ሊኖራቸው ይችላል። ነገር ግን በስታንዳርድ ዲቪዬሽን ዲስትሪቢዩሽኑ መሰረት አብዛኛው ሰው መሀል ላይ ነው አቬሬጅ አይኪው ነው የሚኖረው፣ ከተወሰነ ሬንጅ እስከ ተወሰነ ሬንጅ ድረስ ማለት ነው። በማርኬቱም ስንመጣ አብዛኛው ትራንዛክሽን 70% እና ከዛ በላይ የሚሆነው ትራንዛክሽን አራውንድ 70% አክቹዋሊ የሚሆነው ትራንዛክሽን ሀፕን የሚያደርገው በዚህ አቬሬጅ በሆነ ፕራይስ ነው። ለሁለቱም እዚችኛ ሬንጅ ላይ ነው።
ከዛ ውጪ የተወሰነ ትራንዛክሽን አት ሃይስት ፕራይስ አፕ ሊያደርግ ይችላል፣ የተወሰነ ትራንዛክሽን አት ሎስት ፕራይስ አፕ ሊያደርግ ይችላል። አሁን ቤልስ ከርቭ ዲስትሪቢዩሽን የሚባለው ይሄኛው ቮሊዩም ፕሮፋይል ማለት ኤግዛክትሊ ይሄ ቤልስ ከርቭ ዲስትሪቢዩሽን ነው። ኤክሰፕት ግን ቮሊዩም ፕሮፋይል ሲሆን እንደዚህ ነው የሚሆነው። ቮሊዩም ፕሮፋይል ዲስትሪቢዩሽን ሲሆን እንደዚህ የሆነና እዚህ ጋር የተለያዩ ፕራይስ ሌቭሎች ይኖራሉ። ያ ማለት ይሄኛው ኤሪያ ላይ ከሆነ ከዚህ ፕራይስ እዚህ ጋር ካለው ፕራይስ እስከዚህ ጋር ካለው ፕራይስ አብዛኛው ትራንዛክሽን ወይም አብዛኛው ቮሊዩም ሀፕን ያደረገው እነዚህ በሁለቱ ፕራይስ ሬንጆች መካከል ነው ማለት ነው። ይህ ምን ይባላል? እዚህ ጋር አብዛኛው ጊዜ የምታዩት ቮሊዩም እዚህ ጋር ከስር የምታዩት አይነት ያለው ቮሊዩም this is volume by time ነው, which is irrelevant። ብዙ አይጠቅማችሁም። አብዛኛው የምንፈልገው እኛ ቮሊዩም ባይ ፕራይስ ነው። ፕራይስ እንደምንፈልገው ኢምፖርታንት የሆነው በየትኛው ፕራይስ ሬንጅ ላይ ነው አብዛኛው ኦክሽን ሀፕን ያደረገው የሚለውን ነው የምንፈልገው። ስለዚህ ቮሊዩም ፕሮፋይል የሚሰጠን ስፔሲፊክ ዲስቲንክት የሆነው አድቫንቴጅ ይሄ ነው። ከምን ፕራይስ እስከ ምን ፕራይስ ሬንጅ አብዛኛው ኦክሽን ሀፕን አድርጓል። እዚህ ጋር እንምጣ። እዚህ ጋር ስንመጣ ጎቻምፕ ላይ የቮሊዩም የፊክስድ ሬንጅ ቮሊዩም ፕሮፋይል የሚባል ቱል አለ። ኦልሶ የኮምፖዚት ቮሊዩም ፕሮፋይል ማለት ሴሽን ቮሊዩም ፕሮፋይል ማለት የተለያዩ የቮሊዩም ፕሮፋይል አይነቶች አሉ። ለአሁን ለዚህኛው ኤግዛምፕል ሌት ሚ ሾው ዩ የፊክስድ ሬንጅ ቮሊዩም ፕሮፋይልን ላሳያችሁ። ፊክስድ ሬንጅ እዚህ ጋር አለች። ከፈለጋችሁ እዚህ ጋር ሰርች ማድረጊያ ቦታ ላይ ሄዳችሁ ፊክስድ ሬንጅ ብላችሁ ማግኘት ትችላላችሁ። የሁለተኛ ላይ ያለው ነው። ማርኬት ፕሮፋይል አለ which is another concept, another very interesting concept. I will make another video market profile ላይ። አሁን ፊክስድ ሬንጅን እዚህ ጋር መርጠን ከመጣን በኋላ ለምሳሌ ከዚህ ጀምሮ ኢንድ ኦፍ ዴይ ከትላንትና ማለቂያ ጀምሮ እስካሁን ድረስ እንደዚህ ፕሎት ብናደርገው አያችሁት የቮሊዩም ዲስትሪቢዩሽኑ አብዛኛው ቮሊዩም ትራንዛክት የተደረገው በ67991 እና በ67179 መሀል ነው። አብዛኛው ቮሊዩም ትራንዛክት የተደረገው ኦክሽኑ ማጆሪቲ ኦፍ ዘ ኦክሽን ሀፕን ያደረገው በእነዚህ በሁለት ፕራይስ ሬንጆች መካከል ነው ማለት ነው። ይሄ ምን ይባላል? አሁን ጀስት ቀለል አድርጌ ኮንሰፕቱን እዚህ ጋር ኤክስፕሌን ላድርግላችሁ። ቮሊዩም ፕሮፋይል ላይ ያሉ ኮንሰፕቶችን ይሄኛው ከላይ ቫልዩ ኤሪያ ሃይ ይባላል። ቫልዩ ኤሪያ ሃይ ይባላል በአረንጓዴ መስመር የተሰመረው። ይሄኛው ቫልዩ ኤሪያ ሎ ይባላል። ይሄኛው በጠቅላላው ይሄ ሬንጅ ፌር ቫልዩ ኤሪያ ይባላል። ሁለቱ ባየሮች እና ሴለሮች ትራንዛክት ያደረጉበት ፌር ቫልዩ ኤሪያ ይባላል። አንድ ነገር ኤክስትራ ደግሞ ኦብዘርቫንት ሆናችሁ ከታዘባችሁ ካያችሁ ለምንድነው ይሄ ረዘመው? ለምንድነው አንዳንዱ ይሄ ለምሳሌ እስከዚህ ድረስ ረዝሟል፣ ለምን ረዘመ? ይሄ ለምን አጠረ? ያ የሆነበት ምክንያት ስፔሲፊካሊ ኢቨን በዚህ በፌር ቫልዩ ኤሪያ ውስጥ ራሱ እነዚህ ኤሪያዎች ጋር ለምሳሌ ይሄኛው በቀይ መስመር ያለው ፖይንት ኦፍ ኮንትሮል ይባላል። ቪፖክ ወይም ቮሊዩም ፖይንት ኦፍ ኮንትሮል ይባላል። ቮሊዩም ፖይንት ኦፍ ኮንትሮል ይባላል። ይህንንም ኤክስቴንድ አድርገን ማየት እንችላለን። እዚህ ጋር እንዳለው ኤክስቴንድ ስናደርገው 67817 የትላንትና ኦክሽን የቢትኮይን ኦክሽን የፌብሩዋሪ 20 ዘ ፌረስት ፕራይስ ይሄ ነበረ። ከሁሉም ፕራይስ ትልቅ በጣም በብዛት ባየሮች እና ሴለሮች ትራንዛክት ያደረጉበት ፕራይስ 67817 ነው። ስለዚህ ይሄ ዘ ሞስት ኢምፖርታንት ፕራይስ ሌቭል ነው። እንደ አብዛኛው ጊዜ ፕራይስ ወደ እነዚህ ኤሪያዎች ግራቪቴት ያደርጋል። ኢቨን በዚህ ፌር ቫልዩ ኤሪያ ውስጥ ራሱ ፕራይስ እነዚህ ሃይ ቮሊዩም ኖድ ሪጅንስ ይባላሉ። ሃይ ቮሊዩም ኖድስ ሁለት ነገር አለ። ቮሊዩም ዲስትሪቢዩሽናችን እንደዚህ ቢሆን ጀስት እንደዚህ ቢሆን ሰው ይመስላል ይሄ ነገር እንደዚህ ቢሆን ይሄኛው ኤሪያ በጣም ብዙ ቮሊዩም ትራንዛክት የተደረገበት ኤሪያ ስለሆነ ይሄኛው ቪፖክ የምንለው ይሄኛው ነው። ቪፖክ እንለዋለን። ቮሊዩም ፖይንት ኦፍ ኮንትሮል አብዛኛው ቮሊዩም እዚህ አካባቢ ነው ሀፕን ያደረገው። በጠቅላላው ደግሞ እነዚህ ቲን ኤሪያዎች አሉ። ለምሳሌ ይሄ ሃይ ቮሊዩም ኖድ ሪጅን ነው። ከዚህ እስከዚህ ያለው ሃይ ቮሊዩም ኖድ ሪጅን እንለዋለን። እዚህ ጋር በመሀል ጋፕ አለ። እችኛው ሎው ቮሊዩም ኖድ ሪጅን እንላታለን። ትንሽ ቮሊዩም ትራንዛክት የተደረገባቸው ቦታዎች ሎው ቮሊዩም ኖድ ሪጅንስ ይባላሉ። ለምሳሌ እነዚህ ሎው ቮሊዩም ኖድ ሪጅንስ ናቸው። እዚች ጋር ሎው ቮሊዩም ኖድ ሪጅን አለን፣ ሃይ ቮሊዩም ኖድ ሪጅን አለን። ሃይ ቮሊዩም ኖድ ሪጅን ሁለት ኖዶች አሉ፣ ኤችቪኤን እና ኤልቪኤን እንላቸዋል። ሃይ ቮሊዩም ኖድስ እና ሎው ቮሊዩም ኖድስ። ስለዚህ
በዚህ በፌር ቫሊዩ ኤሪያ ውስጥ በራሱ የተለያየ አይነት ኢንተራክሽን ልታዩ ትችላላችሁ በባየሮች እና በሴለሮች መካከል ማለት ነው።